ሰላም የማይንድ ኤርድሮፕ ዩቲዩብ ቻናል ቤተሰቦች እንደምን ቆያችሁ? የታይም ፋርም ኤርድሮፕ ላይ ከሊስቲንግ ጋር በተገናኘ አዲስ መረጃ አለ። የታይም ፋርም ኤርድሮፕ ከዚህ በፊት ፋርም የምናደርገውን የታይም ፋርም ሰከንድን ሊስት እንደሚያደርግ አሳውቆ ነበረ። ነገር ግን አሁን ላይ ባለው ሊስት የሚደረገው እኛ ማይን ያደረግነው ወይንም እኛ የሰበሰብነው ሰከንድ ሳይሆን እኛ የሰበሰብነው የታይም ፋርም የቶክን ሰከንድ ወደ ታይም ኮንቨርት እንደሚደረግ ወይንም ወደ ታይም እንደሚቀየር ነው ያሳወቀው። ታዲያ እዚህ ጋር ሁላችንም እንደምታዩት እዚህ ከላይ ያለው ፖይንት እኛ የሰበሰብነው ታይም ሳይሆን እኛ የሰበሰብነው ሰከንድ ነው። ስለዚህ ይህ ሰከንድ ወደ ታይም ተቀይሮ ፖይንት በመሆን ሊስት እንደሚደረግ የታይም ፋርም ኤርድሮፕ አሳውቋል። ታዲያ ወደ ታይም ተቀይሮ የምናገኘውን ቶከን ከፍ ሊያደርግ የሚችለው የሰበሰብነው የሰከንድ ብዛት ብቻ ሳይሆን የተሳተፍንባቸው የታስክ መጠኖች እንደሆኑ አሳውቀዋል። ታዲያ ታይም ፋርም ኤርድሮፕ ላይ እያንዳንዱ ጉዳዮች ላይ መሳተፋችሁን ከወዲሁ ልታረጋግጡ ይገባል ማለት ነው። ታስክ ሴክሽን ውስጥ ብዙ የተሳተፍንባቸው ታስኮች አሉ። እንደምታዩት እዚህ ጋር የተለያዩ ታስኮች አሉ ያላለቁ። እኔ አልጨረስኳቸውም። ያልጨረስኩበት ምክንያት ብዙ ፖይንት መሰብሰብ ስለቻልኩኝ ነው። ነገር ግን አሁን አናውንስ እየተደረገ እንዳለው ጉዳይ ከሆነ ብዙ ፖይንት መሰብሰብ ብቻ ሳይሆን ኤርድሮፕ ላይ ከፍተኛ ጥቅም ያለው ያሉትን ታስኮች ማጠናቀቅ መቻል ነው። ታዲያ እዚህ ጋር ያሉትን ታስኮች ሁላችሁም እየገባችሁ ልታጠናቁ ትችላላችሁ ማለት ነው። እዚህ ጋር አክቲቭ ይለናል። በዚህ በኩል ደግሞ ኮምፕሌትድ የሚል አለ። ኮምፕሌትድ የሚለው ጋር ከዚህ በፊት እኛ ሰርተን ያጠናቀቅናቸውን ታስኮች ነው የሚያሳየው። እንደምታዩት እዚህ ጋር እጅግ በጣም ለቁጥር የሚያዳግቱ ታስኮችን ለረጅም ጊዜ ስሰራ ቆይቻለሁ። እነዚህ እኔ የሰራዋቸው ናቸው። ታዲያ ያልሰራዋቸው እዚህ አክቲቭ የሚለው ጋር ነው ያሉት። ስለዚህ ሁላችሁም ያላችሁ ፖይንት ላይ ሳይሆን እዚህ ጋር ባሉ ታስኮች ላይ ትኩረታችሁን ብታደርጉ ሞር የተሻለ ነው። ምክንያቱም አዲስ እንዳደረጉት ፖስት ከሆነ የፈጸምናቸው ታስኮችና ታይም ፋርም ኤርድሮፕ ላይ ያደረግናቸው ተሳትፎዎች ከፍተኛውን ድርሻ ይይዛሉ ተብሏል። ለኤርድሮፕ ታይም ፋርም ኤርድሮፕ ላይ የተለያዩ ታስኮች አሉ። አብዛኞቻችሁ እዚህ እርን ሴክሽን ላይ ስቴኪንግ ላይ ያስቀመጥኩትን ክሌም ለማድረግ ቀን አልበቃኝም ብላችኋል። ታዲያ አሁን እንዳለው መረጃ ከሆነ የታይም ፋርም ኤርድሮፕ የሊስቲንግ ቀኑን ስቲል ነው አላሳወቀም። ስለዚህ ሁላችሁም ስቴኪንግ ላይ ተሳትፋችሁ ማታቁም ይህንን ጊዜ በመጠቀም ስቴክ ማድረግ ብትችሉ የተሻለ ነው። ታዲያ እዚህ ጋር ስታርት ስቴኪንግ የሚለውን ስነካ 3 አማራጮች ነው የሚያመጣልን። አንደኛው የ3 ቀን ሲሆን ሁለተኛው የ15 ቀን ነው፣ ሶስተኛው ደግሞ የ45 ቀን ነው። ታዲያ ስቴኪንግ ላይ ረጅም ጊዜን ባንመርጥ የተሻለ ነው። ምክንያቱም ከዚህ በኋላ ባለው ይሄ ኤርድሮፕ 45 ቀን ላይቆይም ይችላል፣ 15 ቀንም ላይቆይ ይችላል። ስለዚህ 3 ቀን የሚለውን በመምረጥ ያላችሁን ስቴክ እያደረጋችሁ ስቴኪንግ ላይም መሳተፍ ብትችሉ የተሻለ ነው። ምክንያቱም ይሄ የምታገኙትን የቶክን መጠን ከፍ ሊያደርገው ይችላል። ምክንያቱም አሁን እንደነገርኳችሁ በእያንዳንዱ ታይም ፋርም ኤርድሮፕ ላይ ባሉት ጉዳዮች ላይ መሳተፍ የምናገኘውን የቶክን መጠን ከፍ ሊያደርገው ስለሚችል ማለት ነው። ስለዚህ ስቴክ ማድረግ የምትፈልጉ ሰዎች ኮንቲኒው የሚለውን መንካት ነው። ስቴክ ማድረግ የምትፈልጉትን መጠን እዚህ ጋር ማስገባት ነው። እኔ ለጊዜው ሁሉንም ስለሆነ ማክስ ብዬ ኮንቲኒው ለዋለሁ። የመረጥኩት የ3 ቀን ነው። በ3 ቀን ውስጥ ስቴክ አድርጌ መውሰድ እችላለሁ ማለት ነው። የ3 ቀን ስቴኪንግ ላይ የምናገኘው መጠን 0.5% ነው። በ15 ቀን ሲሆን ከፍ ይላል። በ45 ቀን ሲሆን ደግሞ እጅግ በጣም ከፍ እያለ ይሄዳል። ለጊዜው ግን እኔ የምፈልገው የ3 ቀን ስለሆነ እንደምታዩት ያለኝን ሁሉንም የታይም ፋርም ሰከንድ ስቴክ አድርጌያለሁ። ስለዚህ ከ3 ቀን በኋላ ወደ 7 ሚሊዮን የሚጠጋ የታይም ፋርም ሰከንድ ፖይንት አገኛለሁ ማለት ነው። እንደምታዩት እዚህ ጋር ስቴክ ብዬ ስቴኪንጉ ተጠናቋል ማለት ነው። እንደምታዩት 3 ቀን ብሎ መቁጠር ጀምሯል። በ3 ቀን ውስጥ አሁን ያልኳችሁን ፖይንት ይሰጠኛል ማለት ነው። ከ3 ቀን በኋላ እዚሁ ስቴኪንግ ውስጥ በመምጣት እዚህ ጋር ብለሯ ላይ ክሌም ብለን ስቴክ ያደረግነውን ቶክን መውሰድ እንችላለን ማለት ነው። እንደምታዩት 0 ብሎኛል። ምክንያቱም ያለኝን ሙሉ በሙሉ ስቴክ ስላደረግኩኝ ነው። ሌላው የሚሆነው ዋሌት ኮኔክት ማድረግ ነው። ምናልባት በተለያዩ ምክንያቶች ወይንም ሌላ ዲቫይስ ላይ የእናንተን አካውንት ሎጊን በማለትም ምክንያት ሊሆን ይችላል። ምናልባት ዋሌታችሁ ዲስኮኔክት ሆኖ ከሆነ ዋሌታችሁ ኮኔክት መሆኑን እዚህ ጋር መታችሁ ዋሌት የሚለውን በመንካት ቼክ ልታደርጉ ይገባል ማለት ነው። ይህም ዋና ጉዳይ ነው። ስለዚህ ታይም ፋርም ላይ ባሉ እያንዳንዱ ታስኮች ላይ ትኩረት ብታደርጉ ሞር የተሻለ ነው። እዚህ ጋር አፕግሬድ የሚለው ላይ የተለያዩ የታይም ፋርም ቆጣሪዎች አሉ።
እዚህ ጋር ራሱ ምን ያህል አፕግሬድ ማድረግ እንደቻላችሁ ቼክ ማድረግ ብትችሉ ሞር የተሻለ ነው። ታዲያ ሁላችሁም በተሻላችሁ መጠን ከሁለት በላይ አፕግሬድ ማድረግ ብትችሉ ሞር የተሻለ ነው ብዬ አስባለሁ። የታይም ፋርም ኤርድሮፕ የሊስቲንግ ቀኑን አሁንም ቢሆን አላሳወቀም። ነገር ግን አሁን እንደ ዋነኛ ጉዳይ አድርጎ ያሳወቀው ነገር ሊስት የሚደረገው የሰበሰብነው ሰከንድ ሳይሆን የሰበሰብነው ሰከንድ ኮንቨርት ተደርጎ ወይንም ወደ ታይም ተቀይሮ ታይም የሚባል ኤርድሮፕ ሁላችንም እንደሚደርሰን እና ያ ሊስት እንደሚደረግ ነው ያሳወቀው። ስለዚህ የታይም ፋርም ኤርድሮፕ የቲጂኢ ወይንም የሊስቲንግ ቀኑን እስኪያሳውቅ ድረስ ባለው ያሉት ታስኮች ላይ ትኩረት በማድረግ የታይም ፋርም ኤርድሮፕ ላይ መስራት ብትችሉ የተሻለ ነው ብዬ አስባለሁ። ከታይም ፋርም ኤርድሮፕ ጋር በተገናኘ ለጊዜው ያለው መረጃ ይህ ነው። ለዚህ ቻናል አዲስ የሆናችሁና ይህ መረጃ የተመቻችሁ ሰዎች ይህንን ቻናል ሰብስክራይብ፣ ላይክ እና ሼር ማድረግ አይረሳ። የዛሬውን በዚህ አበቃን። በቀጣይ ቪዲዮ እስክንገናኝ ድረስ ሰላም ቆዩልን።